ሞይ በቃ ይጃለሁ። እሺ ቻው። ያኔ ልጅ እዛሽ ልጅ ቤት ደግሞ እንዳትሄድ። አይ ፈጣሪ ምን ነው አንድ ልጅ አረ ልብ ስትልኝ አይ ከንቱ ምን ፈለግ? ደህና ነሽ አይደል? አዎ ደህና ነኝ። ሌላ የምትለው ነገር አለ? አይ አዎ አፈቅርሻለሁ እኮ። ምን ሰው መስለህ ራሱ አትታየኝም። ለኔ ግን አንቺ ብቻ ነሽ የምትታየኝ ማርያምን። እኔ ብቻ ነኝ የምታይክ። ስለዚህ በደንብ አድርገህ ስማኝ። ምን እንደምልክ አሁን ነው ከዚህ ጥፋ ሂድ። እሺ እሄዳለሁ፣ ግን መቼም እና የትም አንድ ጓደኛ ካስፈልግሽ አስተውሽ እንደኔ ሰው እንዳለ ላንቺ ብሎ ህይወቱን የሚሰጥና አንድ አፍቃሪ እንዳለሽ። ላንቺ ብዬ ምንም አደርጋለሁ። ምን ይመስላል ጅል? መቼ ተነዳ በራስቃው ደቂ። እስኪ እያለቀስክ ነው እንዴ? ገደላ አብደሃል እንዴ? ወንድ ልጅ ያለቅሳል? ቢጎልም ከቶምነት ለዚህ እኮ ነው የምነግርህ፣ የሌለውን ነገር ለመሆን አትሞክር። ፍቅር ቅንቷ እስኪ ማንነትን ተመልከት፣ እንዴት እንደምታልቃቅስ አይተኸዋል? ተው በቃ ይሄን ሁሉ በእናትህ። የኔ ማንነቴ ልፍስፍስ ነሽ። ሳልሰስትሆን በፍቅር ብንሆን ለፍቅር አሁንም እዛች ልጅ ቤት ሄድክ አይደል? አትወድህም እኮ ልጄ። እናቴ በጣም እኮ ነው የምትናፍቀኝ። በጣም እናቴ ትሙት። ሰማኛለህ? ይህ ፍቅር መጽሐፍ ወይም ግጥም ላይ ነው እንጂ ህይወት ውስጥ የለም። እማ ለምን እንደማስበው ነው ግን አንድ መንገድ ለኔ ወይስ የሆነ ቦታ ትለኛለች ወይስ ራሴ ተበጭ ነው። ለምንድን ነው እንደዚህ የምትሆነው ልጄ? እኔ እናት አለሁልህ። ከማንምና ከምንም በላይ ልጄ ነው የምፈልገው። ደግሞ ሁሉም በጊዜ ይሆናል። እሺ ልጄ። ስበድል ዛሬም ልቤን መቼ ተነዳ በራስቃው ደቂ። አፈቅርሻለሁ እኮ። ምን ሰው መስለህ ራሱ አትታየኝ። የኔ ልጅ ፈዛሃል እኮ። ምን ሆንክብኝ ልጄ? እማ በቃ አልቻልኩም። ይህ ፍቅር ግን ምንኛ እያለሁ እኔን ሞኙን እኮ ገደለኝ። ቆይ የኔ ልጅ የሆነ ቦታ ደርሼ እመጣለሁ። ምን ተክቼ ልርሳሽ አንቺ ሰው፣ ኧረ እኔስ ፍጹም አልቻልኩም። አልጨክን ልቤ አልተዋለኝ፣ አምላኬ ተው በቃ። የኔ ልጅ አንዴ ማውራት እንችላለን? ምን ነው ማዘር ችግር አለ እንዴ? አንዴ ላውራሽ ነኝ። እባክሽ የኔ ልጅ እባክሽ። እንዴት ብዬ ልርሳሽ አልችላለኝ ሆዴ። እባክሽ የኔ ልጅ ልጄን አድኝልኝ። ቀንም ሌሊትም ራሱን ስለማጥፋት ነው የሚያወራው። እሺ ማዘር ይነሱ። እሺ አረሳሽም እንዴት ሆናለሁ አልችል በሰው እንዳልተ። እሺ እኔ እናት ቆይ ምንድነው ማድረግ ያለብኝ? እባክሽ ልጄን ቅረቢ። ደግሞ ማን ያውቃል ስትቀርቢው ልትወጂው ትችያለሽ። ማ እኔ? አዎ ምን ላድርግ? ከፈጣሪ የተሰጠኝ እንቁዬ ነው። እባክሽ ልጄን ቅረቢልኝ፣ አለበለዚያ ልጄን አጣዋለሁ። እሺ ማደር ልቤ አልታደለም ስንከራተት፣ ምነው በኔ ቀኑ ጎደለ። የት ሄደሽ ነው? እዚሁ ጎረቤት። አወረድኩሽ እኔ ሞኙ አንቺ ዝቅ ጉሽ አይደል?
እባክሽ ንገሪኝ እናት። ልጄ እናትህ እኮ ነኝ። ለአንተ ምንም ነገር አደርጋለሁ። ቀን ቆጥሮ ተደክሞ ቢለፋ የሚተካሽ ተፋ። የኔ እናት እባክሽን በክፋት አትይብኝ። አንተ ልብ ላይ ያለው ሐሳብ እኔ ልብ ላይ የለም። ግን እኮ አሁን እሺ ብለሽ ነበር። እናቴ እባክሽን ተረጂኝ። እናቴን በቅርቡ ነው ሞት የነጠቀኝ። ኧረ ፈጣሪ ምን አድርጌ ሰው አይደለሁም እንዴ? ፍቅር አይገባኝም እናት ወይስ ፈጣሪ እንደዚህ አይወደኝም? አንድ ቀን የራሴ የምትለው ሰው አይነህ እያየ ሲሞት አንተ እሱን ማዳን ሳትችል ስትቀር ያን ይገባል። ስለዚህ አታማር። እኔ አሁን የልብ ስብራት ላይ ነኝ። እባካችሁ ራስ ወዳድ አትሁኑ። አሁንም የመጣሁት ለእናትህ ብዬ ስለአንቺ ምንም ሳላውቅ እንደሆነ ያፈቀርኩት አንቺን ብቻ ነው። ራስ ወዳድ መሆን አልፈልግም፣ ግን አንቺ ስትናፍቂኝ ነገር ሁሌ ነው የምትናፍቂኝ። ሞኝ ነው ብለሽ ካላሰብሽና ካላቅሽኝ ሁሌም ከጎንሽ ነኝ እንጂ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም። አይኩረት ልብሽ ይዞ ጥላቻ ማርኜን ያለም የዛሬን ብቻ። የኔ ልጅ ደህና ነህ? ግን ደህና እንኳን አይደለሁ። ይሄ ልባችን በጣም ፈሪ ነው። እሱን ማጃጃልና ማባበል ነው ያለብን። እሺ እናቴ። የኔ ልጅ አሁን ከምን ጊዜውም በላይ ታስፈልጋታለህ። መቼም ቢሆን ተስፋ እንዳትቆርጥ። እሺ እናቴ፣ አሁን እሷ ጋር ሂድ። እሺ ማሪኛን ወሰድሽ ምናለ ሌላ ኩራቲ። ትዙዬ እባክህ ተወኝ፣ በእናትህ ሞት። ትዙዬ ራስ ወዳዶኛ አይደለም፣ ግን እንድታውቂልኝ የምፈልገው ነገር የትኛውም ዶክተር አያድነኝ። መዳንም ከልብ በአንድ ሰው እሷም አንቺ ብቻ ነው። የልቤ ስብራት አሁን ጨለማውን ብቻ ነው የሚያሳይ። ብቻ ጸልይ። ንጹህ ልብ ነው ያለኝ። አንቺን ብቻ ሰው ትርታምኝሽ ኖራ የኔ ሴት አንቺ ብቻ ነሽ። የእናቴ ምትክ ሁሌም ቢሆን ጸልይልሻለሁ። ክፉ አይንካሽ። ሰው ትርታምኝሽ ኖራለሁ። ነይ ልጅ፣ የኔ ቆንጆ ልጅ። ፍቅርን የታደሉ ጥቂቶች ናቸው። ስለዚህ በራስህ ልትኮራ ይገባል። ምክንያቱም አንተ ንጹህ ልብ ነው ያለኝ። ስለዚህ ንጹህ ልብ ካለ ፈጣሪ ይወደኛል ማለት ነው። ደግሞ ይሄ ምን ማለት ነው? በላሁን ብዙ ስራ አለብኝ። ደግሞ እንዴት ነው ያማረብኝ? ካይል ያውጣ። እሺ እኔ እናት እወድሻለሁ። እሺ በቃ ቻው። ደግሞ አይኗንም ልየው የደንቡላ አድርስ እፎይ ብዬ እንዳድር የልቤን ባይደርስ የልቤን። አንቺ ልጅ ሰሞኑን ግን ልክ ነሽ። ሐሳብ ውስጥ እየገባሽ እኮ ነው። ታውቆሻል? አዎ አክስቴ፣ እዚህ ምድር ላይ ብቸኛውን ንጹህ አፍቃሪና ጥሩ ልብ ያለውን ሰው ተዋወቅኩኝ። ምን አይነት ሰው ነው ደግሞ? ትንሽ ደባሪ አይነት ሰው ነው። ብዙም አያወራ፣ ሲታይ ቀለል ያለ ሰው ነው። በቃ እዚህ ምድር ላይ የሌለውን ፍቅር በልቡ ተሸክሞ የሚኖር ብቸኛው አፍቃሪ ነው። እስኪ እናየዋለን። አሁን ግን በጣም ደስተኛ ትመስላለህ። አዎ ታውቃለህ፣ ጸድልኝ አለችኝ እኮ። እንዴት የሰው ልጅ እያለቀሰ ያምራል። በጣም ኃይለኛ ትመስላለች፣ ግን ንጹህና የዋህ ልብ ያላት ሴት ናት። የኔ ሴት ፈጣሪ ይጠብቅልኝ። ባትገባም ከክፌ ምን ነው? እንዴት የሰው ልጅ በዚህ ልክ ያፈቅራል? ከላይ ፈጣሪ ሲወድ
ንጹህ ልብ ይሰጣል። ያት ቢጠፋኝ ምላት አክስቴ ትንሽ ስለደበረኝ አየር ተቀብዬ እመጣለሁኝ። እሺ ከላይ ታች ተንጎራድቼ ደህና ነሽ? ደህና አምሮብሃል ደግሞ አይደል? እናቴ ናት ቆንጆ ነው ሄድ ብላኝ ነው። አንድ ጠይቅል ጠይቀ። እሺ ሰው ነህ ወይስ መልአክ? የእሱ ፍጥረት ነኝ፣ ነገር ግን ንጹህ ልብ ያለኝ። አውቃለሁ። ፍቃደኛ ከሆንክ ነገ ቤተክርስቲያን ላግኝ? አዎ እሺ በቃ ነገ እንገናኛለን። ቻው። እሺ እሺ። እብድ ብሂድ ደሞ አይኗን ምልየው